ዛሬ ሰኞ ሕማማት አንድ ብለን የጀመርንበት ቀን ነው። እንዲሁ በጾም በጸሎት በስግደት ተወስነን የአምላካችን መከራው፣ ግርፋቱ፣ ሞቱ በማሰብ እያዘንን ምን ሰነበትበት ቀን ነውና የተጣላን ሰዎች ታርቀን እንድንጸልይ፣ እንድንጾም፣ እንድንሰግድ አምላካችን ይፍቀድልን። ሰኞ መርገመ በለስ ይባላል። ጌታ በለሱን የረገመበት ቀን ነው ዛሬ። በማለዳውም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትም። ለዘላለምም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ወዲያው ደረቀች፣ ከስሯም ተነቅላ ወደቀች። የማቴዎስ ወንጌል ምዕራፍ 21 ከቁጥር 10፣ የማርቆስ ወንጌል ምዕራፍ 11 ከቁጥር 20። በለስ የኃጢአት ምሳሌ ነው። አባታችን አዳም ከገነት እንዲወጣ ምክንያት ሆናለችና፣ አንድም የበለስ ቅጠል ሰፊ እንደሆነ የኃጢአት መንገድ ለመራመድ የተመቸች ሰፊ ናትና፣ መጨረሻዋ ግን ጥፋት ነው። አንድም በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራልና፣ ኃጢአትም ሲፈጽሙ ስሜት ያረካል፣ ደስ ያሰኛል። ፍጻሜው ግን ሞትና መከራ ያለበት መራራ ሕይወት ነው። ጌታም ለናትናኤል ፊልጶስ ሳይጠራህ በፊት ከበለስ በታች ሳለህ አውቀሃለሁ አለው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 49። ኃጢአት ሰርተህ በበለስ ስር ተሸሽገህ ሳለህ አውቀሃለሁ ለማለት መሆኑን ሊቃውንት ያብራራሉ። ስለዚህ በለስን መርገሙ ኃጢአትን መርገሙ ነው። ከስራዋ ተነቅላ ወደቀች የሚለውም በበለስ ምክንያት የመጣችውና ከአዳም ጀምሮ በዘር ስትተላለፍ የቆየችው ጥንተ አብሶ ከነስራዋ ተነቅላ መጥፋቷን ለማመልከት ነው። አንድም በለስ የተባለው የሰው ልጅ ነው። ፍሬ የተባለው መልካም ሥራ ነው። ረገመ የሚለው ደግሞ ፍሬ ሳያፈሩ በኃጢአት ሥራ የምትመሰለው ቅጠል ብቻ ሆነው የሚኖሩት ሃይማኖት ያልያዙትና ምግባር ያልሰሩትን ኃጥአንን ወደ ሲኦል እንዲገቡ መፍረዱን ሲያጠይቅ ነው። አንድም ጌታችን የረገማትና በበለስ የተመሰለችው ኦሪት ናት ይላሉ ሊቃውንት። ኦሪት ሕግና ሥርዓት ነበራት። የማይጠብቁትን መቅጫ ከመሆን ውጪ ለመዳን ምክንያት አልነበረችም። ለዚህ ነው እነ ኢሳይያስ ጽድቃችን የመርገም ጨርቅ ሆነብን ያሉት። ስለዚህ ጌታችን ቅጠል እንጂ ፍሬ የሌለባትን ማለትም ሥርዓት እንጂ ድኅነት ያልተገኘባትን ኦሪትን አሳልፎ አዲስ ሕግን ወንጌልን መተካቱን ሲገልጽ ረገማት፣ ተነቃቅላም ወደቀች አለ። ይህንን የሚያረጋግጥልን ጌታችን ይህን ከተናገረ በኋላ ቀጥታ ወደ ቤተ መቅደሱ በማምራት በውስጠዋ ይሸጡና ይለውጡ የነበሩትን ማባረሩንና መቅደሱን ማንጻቱ ነው። ለማክሰኞ ሰው ይበለን።